የሃይማኖት ፍሬህይወት በቀለ እና ያስተልኝ ለምን አታሩ ሰላም እግዚአብሔር ይስጥልኝ። እግዚአብሔር ይመስገን። እኔም አመሰግናለሁ። እሺ የመጀመሪያው ጥያቄ ቅዱስ ሚካኤል ማን ነው? ያው ዛሬ ዕለቱ ሰኔ ሚካኤል ነውና እሱም በዓለታው ስናደርግ ሰኔ ሚካኤል ማን ነው የሚል ጥያቄ አለ። መልካም ቅዱስ ሚካኤል ማን ነው የሚለው በእርግጥ ጥያቄው ማን ነው የሚባለው ስሙን ከጠራችሁት በኋላ ማን ነው ብሎ መጠየቅ ስሙን ራሱ ስለተናገርከው ስለይ ሰኔ 12 ቀን የሚውል ማን ነው ተብሎ ቢጠየቅ ቅዱስ ሚካኤል ነው ነበርና ቅዱስ ሚካኤል ማን ነው ብሎ ስለተጠየቀ ወደ ውስጥ ገባ ብዬ ምንነቱን እንድናገር ማንነቱን ሳይሆን ምንነቱን ወይ ደግሞ አጠር ባለ መንገድ ስራውን እንድንገልጽ የሚያሳስብ ጥያቄ ነው እንጂ ስሙን ማን ነው ስንል ስም ነው የምንናገርኛ። በእንትናችን ማን ነው ከተባለ ያልታወቀ ማንነቱ ወይ ደግሞ የመጀመሪያ ስሙን የሚያመለክት ነው የሚሆነው። ስሙ ስለተነገረ ማን ነው የሚለውን ወደ ተግባሩ ገብተን እንድናይ የሚያሳስብ ነው የሚሆነው። እንግዲህ ቅዱስ ሚካኤል በትንሹም ቢሆን ሚካኤል ብሂል እጹብ ነገር ብሎ ቅዱስ ያሬድም እንደገለጸልን ድርሰቱ በመጽሐፈ መሳፍንትም በሶምሶን እናትና አባቶች በኩል ራሱ መልአኩ ቅዱስ ሚካኤል እንደተናገረው ማን አንተ ብሎ ጠይቀውት የሶምሶን እናትና አባት ሶምሶን ከመወልዳቸው በፊት እኔ ድንቅ ነገር ነኝ ስለምን ስሜን ጠይቁኛላችሁ ስሜ ድንቅ ነገር ነው ብሎ ራሱ ድንቅና እጹብ የሆነ ቅዱስ ሚካኤል ራሱን እጹብ ነገር ነው ስሜ ብሎ በገለጸው መሰረት ቅዱስ ያሬድ ሚካኤል ቢል እጹብ ነገር ሚካኤል ማለት ድንቅና እጹብ ድንቅ ማለት ነው ብሎ እንደገለጸው ያው እጹብ የሆነ ድንቅ የሆነ መልአክ ማለት ነው ትርጉሙ። እጹብ የሆነ ድንቅ የሆነ እጹብ ማለት የአድናቆት መጨረሻ ነው ወይ ደግሞ በጣም ልንዳደንቀው የፈለግነው ከፍ አድርገን የማርነቅ ቋንቋችን እጹብ ድንቅ ብለን እንገልጸዋለን እና ቅዱስ ሚካኤልም እጹብ ተብሎ የሚደነቁ መላእክት እንዳሉ ብናውቅ እሱ ደግሞ ስሙ ሳይቀር የስሙ ትርጉም እጹብ ድንቅ ማለት እንደሆነ መጽሐፍ ነግሮናል። ከተነስተን ሚካኤል ማለት እጹብ ድንቅ የሆነ መልአክ ማለት ነው። እንደዛ ከሆነ በሌላ መንገድ ሊቀ መላእክትም መሆኑን ሚካኤል ብሂል እጹብ ነገር ብቻ ሳይሆን ሊቀ መላእክት በየድርሳናቱ በየገድላቱ ስለ ቅዱስ ሚካኤል የሚያወሩ መጻሕፍት ሁሉ ቅዱስ ሚካኤልን ሊቀ መላእክትነቱን የመላእክት አለቃነቱን ነው የሚገልጹት። የሚካኤል የመላእክት አለቃ በአንድ በኩል መላእክት በ10 ታላላቅ ነገር በመቶ ደግሞ እንዲሁ መጠነኛ ነገስ ላይ ሲገለጡ የኃይላት በ10 ነገር የኃይላት አለቃ ነው። እንደጠቅላላ ደግሞ ያለቆች አለቃ ነው እና ሰው የመላእክትን ጉድለት ሊሞላ የተፈጠረ መሆኑን ስናስብ 99 ነገደ መላእክት አሉ። ከ99 መቶኛ የሰው ህይወት ተፈጥሯል። የ99ኙ ነገደ መላእክት ሁሉ ቅዱስ ሚካኤል አለቃቸው ነው ማለት ነው። 99ኙን ትቶ አንዱ ፍለጋ የመጣ ሰውን ይመስላል። ጌታችን በወንጌል በማቴዎስ ወንጌል በምዕራፍ 18 ላይ እንደገለጸው 100 በጎች አሉት አንድ ሰው ቢኖር ከመቶች አንዱ ቢጠፋ 99ኙን ትቶ የጠፋውን ፍለጋ ይመጣ አይደለምን ብሎ ጌታችን በምሳሌም እንደነገረን 99 ማለት በደል የሌለባቸው ንጹሃን መላእክት ናቸው። ከ99ኙ አንዱ የሰው ልጅ መቶኛ እንደሆነ ነግሮና 99 ነገደ መላእክት አሉ ማለት ነው። የ99ኙ ነገደ መላእክት አለቃቸው ደግሞ ቅዱስ ሚካኤል ነው ማለት ነው። 99 ማለት ነገር ነው እንጂ 99 ብቻ ማለት አይደለም። የአንዱ ነገድ ራሱ ትውልድ አዳምን ዘር አዳምን የአዳምና ሔዋን ልጆችን ማከል በቁጥር እንደዛ ተብሎ የሚገመት ወይ ደግሞ በቁጥር ሊተነተን ፍጡር ሊያውቀው የማይችል ከስላሴ ውጭ የመላእክትን ቁጥር ማንም ሊያውቀው የማይችል እጅግ በቁጥር ከቁጥር በላይ የሆኑ ናቸው።
የነዚያ ሁሉ አለቃ ቅዱስ ሚካኤል ነው የሚለን። ስለዚህ ቅዱስ ሚካኤል ሊቀ መላእክት የመላእክት አለቃ ይልቁንም ሰኔ 12 የመላእክት አለቃ ሆኖ የተሾመበት ቀን ተብሎም ይከበራል። ዕለቱ ሰኔ 12 ተሾመ ባይባልም እንኳን የመላእክት አለቃ ተብሎ የተሾመበት ቀን የሚከበረው የሚታሰበው ሰኔ 12 ይታሰባል ማለት ነው። እንዲህ ማለት እንግዲህ ዓለም የተፈጠረው መጋቢት 29 ቀን ነው። መላእክት የተፈጠሩ በዛው ዕለት ነው። መጋቢት 29 ቀን እሁድ ዓለም ሲፈጠር መላእክት ተፈጥረዋል። ከረቂቃን ፍጥረታት እነሱ ስለሆኑ ማለት ነው። ከዚያ እስከ ሰኔ ባለው ቆይቷል ማለት ዓለም በተፈጠረበት ቀን ዲያብሎስ ሊቀ መላእክት ነበረ። ዲያብሎስ ሲክድ ከዲያብሎስ ነገር ያልካዱት የካዱት አብረው ከዲያብሎስ ጋር ወርደዋል። ያልካዱት ግን ከነገደ ሚካኤል ከኃይላት ተደርበዋል የሚላቸው በዛኔ እሱ የመላእክትን የበላይነት እንደያዘ የዲያብሎስም ሳይክዱ የቀሩ ነገዶች ከነገደ ሚካኤል እንደተደረቡ ይነገራልና ሊቀ መላእክትነቱ ያኔ ጀምሮ የተሰጠው ነው። የሊቀ መላእክቱን አሾሿምና የመላእክት አለቃ መሆኑ ግን በተለየ መንገድ ያው ሰኔ 12 በቤተክርስቲያን ይታሰባል። ሊቀ መላእክት ተብሎ የተሾመበት ቀን ነው። ይህ ነው ስለ ቅዱስ ሚካኤል ስናስብ እናስበው ማለት ነው። ከዋነኞቹ አንዱ ሚካኤል ሊረዳ ይመጣ ብሎ በትንቢተ ዳንኤል ይጻፋል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ ብሎ የሰው ረዳትነቱንም ከዋነኞቹም አንዱ እንደኛው የመጀመሪያው ተብሎ ተገልጿል። ይሄ የመላእክት አለቃ ነው። ስሙ ጽሑፍ ድንቅ ነው። ከመላእክት ሁሉ የበላይ ነው። ጥንተ ማለት አቅራቢ ሰባት አዜ መንጡላይት በሚባሉት ደረጃ እሱ ሰባት የመላእክት አለቆች አሉ። የነዚህ ሁሉ አለቃ ቅዱስ ሚካኤል እንደሆነ የምናውቀው ማለት ነው። እሺ እግዚአብሔር ይስጥልን። ሁለተኛ ጥያቄ መላእክት በሰውና በእግዚአብሔር መካከል ያላቸው ሚና ምንድነው? በዛሬው ዕለት በሰኔ 12 ቅዱስ ሚካኤልን ስናከብር ቅዱስ ሚካኤል ከማሱ የታደጋቸው እነማን ብለን እንጠራቸዋለን? ጥሩ ነው። ያው መላእክትን የመጀመሪያ መላእክት በሰውና በእግዚአብሔር መካከል ያላቸው ድርሻ ምንድነው የሚለው አንድ ጥያቄ ነው። ሁለተኛው ደግሞ ከመላእክት መካከል ደግሞ የመላእክት አለቃ ያለው ቅዱስ ሚካኤል ሰኔ 12 ቀን ምን ተግባር ፈጽሟል? ከሰዎች ጋር ባለው ግንኙነት ሰዎችን ለሰዎች ምን እገዛ አድርጓል? መላእክት ማለት የሰዎች ረዳት፣ አጋዥ፣ ጠባቂዎች እንደመሆናቸው ረዳት ከሆኑ አጋዥ ከሆኑ ጠባቂ ከሆኑ በጠበቆታቸው የፈጸሙት ታሪክ ለእያንዳንዳቸው የራሳቸው የመላእክት ታሪክ ቢኖር እንኳን በተለየ ሁኔታ ሰኔ 12 ደግሞ ቅዱስ ሚካኤል የሚታሰብበት ቀን ስለሆነ ምን ተግባር ፈጸመ ወይስ ምን ይታሰባል? ሰኔ 12 ቅዱስ ሚካኤል ምን ተግባር ፈጽሞ ነው የምናስበው? ቤተክርስቲያኒቱ በምን ነው የምታስበው የሚለው ነገር በጠይቁ መልካም ነው ማለት ነው። እንደ እውነቱ ያው መላእክት በተፈጥሯቸው ረቂቃን የሆኑ የማይታዩ፣ የማይጨበጡ፣ የማይዳሰሱ እንደ ቤተክርስቲያን አስተምሮ እንደ መጽሐፍ ቅዱስም ዘይሬስዮም ለመላእክቱ መንፈሰ ወለሌት ላክጎ ነደይሳት መላእክቱን ረቂቅ ያደረጋቸው ተላላቸውንም ከነደይሳት የፈጠራቸው ተብሎ ተገልጿል። በእርግጥም የመላእክት ተፈጥሮ ከእሳትና ከነፋስ እንደሆነ የሚያመለክት ቢሆንም እንኳን የመላእክትን ተፈጥሮ እሳትና ነፋስ ነው ብሎ መወሰን የሚቻልበት አግባብ አይኖርም። ምክንያቱም ስለ ርቀታቸው፣ ስለ ፍጥነታቸው፣ ስለ ፍጻሜ ፈቃድነታቸው ነፋስ ፈጣን ነው፣ መላእክትም ፈጣኖች ናቸውና እሳት ፈጣን ነው፣ መላእክትም ፈጣኖች ናቸውና በእሳትና በነፋስ ፈቃድ ፈጽሟል ሥላሴ። መላእክትም ፈጻሚያነ ፈቃድ ስለሆኑ ከእሳትና ከነፋስ አስተጋጃቸው አለ እንጂ በዋናነት የመላእክት ተፈጥሮ ከእሳትና ከነፋስ ሳይሆን ማህባልቦ መሆኑን የሚያሳይ አሁንም በመጽሐፈ መቃብያን ላይ ወሶጃይ ኮተከ ለዘፈጠርኩም ነፋስ ወይ እሳት ፈጠረየንቴ ከሰባ ዘማሬ ከእሳትና ከነፋስ የፈጠርከው ባያመሰግንህ ወይ መላ ዲያብሎስ ለመግለጽ ፈልጎ ነው። ነገር ግን አመስግኖ የማይጠግብ ሰውን ፈጠረ ብሎ አሁንም መላእክት ከእሳትና ከነፋስ እንደተፈጠሩ የሚያመለክት ነገር ቢኖርም እንኳን ሶስተ ተፈጥሮ ነፋስ ወእሳት ሞት ወማሱን ከማነ እንደ እሳትና እንደ ነፋስ መላእክት እንደኛ ነው። እንደኛ ከእሳትና ከነፋስ ተፈጥሮ ይወት በጠፉ ነበረ፣ እንደኛም በሞቱ ነበር። እሳት ይጠፋል፣ ውሃም ይጠፋል እና ከእሳትና ከነፋስ ተፈጥሮ ይሆን እንደ እሳት በጠፉ እንደ ውሃም በነጠፉ ነበር ብሎ ፍጥረታቸው ማባል መሆኑን ነግሮናል። በእርግጥም እሳት ፈጣን ነፋስም ፈጣን ነውና
መላእክትም ፈጣኖች ስለሆኑ ከእሳትና እንደ እሳት እንደ ነፋስ ፈጣኖች ናቸው ሲል ከእሳትና ከነፋስ አዘጋጃቸው ብሎ ይነግረናል። ይሄ ብቻ አይደለም። አይ እሱ እንዳይጠፉ ካረጋቸው ማለመጥፋት ይችላሉ፣ እሱ እንዳይሞት ካረጋቸው አለሞት ይችላሉ ልንል ይችላል። ሰውም እንደዛው ነው ስለተፈጠረ ሰው ከአራቱ ባህሪያት የተፈጠረ ነው። ሙቶ ነው እንደገና የሚነሳው። መላእክትም ሳይሞቱ በሕያውነት የሚኖሩ ናቸውና እንዲህ ልን እንችላለን። ግን አሁን ቢሆን የመላእክት ተፈጥሮ መሃባልዎ ነው እንድንል የሚያስገድደን መላእክት የመጀመሪያ ፍጥረቶች ናቸውና እግዚአብሔር በዕለተ እሑድ ግብርም ግር ፈጠረ አይለውም። ግብርም ግር ፈጠረ መሃባልዎ የዕለተ እሑድ ፍጥረቶች መሃባልዎ ነው። ከዕለተ እሑድ በኋላ ነው ግብርም ግር የፈጠረው አንዱ ካንዱ እያነሳ ለምሳሌ እጽዋትን ከመሬት ፈጠረን እንችላለን። ሰውን ከመሬት ነው የፈጠረው። እንስሳትም ከመሬትና ከዚህ ከአራቱ ባህሪያት ፈጠራቸው። የመጀመሪያ ፍጥረታት አራቱ ባህሪያት ስላሉ እሳትና ነፋስ፣ ውሃና መሬት ከነዚህ ሌሎች ፍጥረታት ፈጠረ እንዳለ እሳትና ነፋስ፣ ውሃና መሬት የተፈጠሩ በዕለተ እሑድ ነው። መላእክትም የተፈጠሩ በዕለተ እሑድ ነው። በዕለተ እሑድ ከተፈጠሩ ፍጥረታት መሃባልዎ የተፈጠረ እንጂ ግብርም ግብር ከአንዱ ፍጥረት አንዱ ፍጥረት ፈጠረው የሚል ሰራው የሚል ነገር ስለሌለ በዚያ ተነስተን መላእክትም የዕለተ እሑድ ፍጥረት ናቸውና መሃባልዎ ተፈጠሩ ብለን እንድናስተምር አድርጎናል ነው። ስለዚህ ከእግዚአብሔር ባህሪ የተገኙ እግዚአብሔር ይሁኑ ባለ ጊዜ ይልቁንም አሁን በሌላው በዕለተ እሑድ የተፈጠሩ ፍጥረታትን በሐልዮ እንጂ በንግግር የተፈጠሩት ከብርሃን ውጭ ሌሎችም በሐልዮ በስልጣን ብቻ የተፈጠሩ ናቸው። ከዕለተ እሑድ በኋላ ያሉ ፍጥረታት ግን ይሁን እያለ እያዘዘ ውሃውን እንኳን ራሱ ይከፈልሉ እጽዋትም ይብቀሉ እያለ ብርሃናትም ይፈጠሩ በሰማያት ያሉ ብርሃናት፣ በመሬት ያሉ እጽዋት፣ በባህር ውስጥ ያሉ ተንቀሳቃሽ ፍጥረታት፣ በየብስ ያሉ ተንቀሳቃሽ ፍጥረታት ይሁኑ ሲል በንግግራዊ ስልጣን የተፈጠሩ ናቸው። በዕለተ እሑድ የተፈጠሩ ግን በሐልዮ በማሰብ ወይ ደግሞ አምላካዊ በስልጣን የተፈጠሩ ናቸውና እነዚህ መሃባልዎ የተገኙ ናቸው ብለን እንማራለን፣ እናስተምራለን፣ እናምናለን፣ እንዲያምኑም እናደርጋለን ማለት ነው። ከዚህ አንፃር መላእክት መሃባልዎ የተፈጠሩ ናቸው ነው። መሃባልዎ የተፈጠሩ ማለት ግን በእግዚአብሔራዊ ስልጣን የተፈጠሩ እንጂ በራሳቸው የተፈጠሩ ማለት አለ። ማንኛውም መሃባልዎ የሚገኝ ከዚያ በኋላ ስለሌለ ዛሬም ስለሌለ ማለት ነው። በዚያ ነውና የመላእክት ፍጥረት እንዲሁን እንጂ መሃባልዎ የተፈጠሩ ሰውንና እግዚአብሔርን በማገናኘት ትልቅ ድልድይ የሆኑ ወይ ደግሞ የሰውን ጸሎት ወደ እግዚአብሔር የእግዚአብሔር ቸርነት ወደ ሰው የሚያመጡ ድልድይ መሰላል ሆነው በማገልገል ላይ ተመስርቶ መላእክት ማለት ራሱ ትርጉሙ ተላቾች ማለት ነው። ተላቾች ምን ይላካሉ? ለሰው ጸሎቱን ለእግዚአብሔር ወስዳሉ፣ የእግዚአብሔር ቸርነት ወደ ሰው ያመጣሉ። ይሄ መለላክ ነው። ለእግዚአብሔር ታዘው ወደዚህ ይመጣሉ፣ የሰውን ጸሎትም ወደ እግዚአብሔር ያሳርጋሉ። ይሄ በእግዚአብሔርና በሰው መካከል መስመር የሆኑ ድልድይ የሆኑ መገናኛ የሆኑ ናቸውና ይሄ ትልቁ ነገር ነው። ስለዚህ ሰው ጸልዮ ጸሎቱ በመላእክት በኩል ያደርጋል፣ ከእግዚአብሔርም ቸርነቱ በመላእክት በኩል እዚህ ያመጣዋል። በሌላ በኩል እንደ መጽሐፍ የሚለውን ነብዩ እግዚአብሔር ዳዊት መላእክትን ይልካቸዋል እንዳስተነካከል እግርህንም ይጠብቁሃል ብሎ እስመል መላእክት የዞሜንቲያ ከመይቀው በኩልፍን ነው ይከ በመንገድ ሁሉ እንዳስተነካከል መላእክትን ስላንተ ይልካቸዋል እግርህንም ከእንቅፋት ሰብጉሃል ብሎ ጠብቁታል ብሎ የነገረን ስላለ ሰውን አንደኛ ከሰው ሰራ አደጋ፣ ሁለተኛ ከመንፈስ ካጋንንት ተንኮል ሴራ የሚጠብቁ እና የሰውን ጥፋት የማይፈልጉ ስላንድ ሰው መጥፋት የሚያዝኑ ስላንድ ሰው መመለስም የሚደሰቱ በአንድ ሰው ንስሐ መግባት እንኳን የሰማይ መላእክት ሳይቀር የሚደሰቱ እጅግ ለሰው ያላቸው ክብሬታና ፍቅር ጥልቅ የሆነ እግዚአብሔራዊ መመሪያን የሰጡ የሚመስሉና የሆኑ ናቸው። በሌላ መንገድ እግዚአብሔር የሰውን ድነት በቀጥታ አይደለም ያደረገው። በመላእክት በኩል መልአኩ ቅዱስ ገብርኤል ወደ እመቤታችን ሰውን ሊያድስ ሲፈልግ መልአኩ ቅዱስ ገብርኤል ወደዚህ ምድር ልኮታል ማለት ነው። ወበሳድስ ወር ተፈኖ ገብርኤል መልአክ በስደተኛው ወር መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ታዞ ወደ አንዲት ሀገር መጣ፣ ድንግል ወዳለችበት ወደ ናዝሬት ወደ ገላ ብሎ እመቤታችን እንኳን ለብስራት የላከው ቅዱስ ሚካኤል እንደሆነ ወደ እናቱ የላከው መልአኩ ቅዱስ ገብርኤል እንደሆነ ይነግረናል። በሌላ መንገድ እስራኤላውያን ለ40 ዘመን ሲመግባቸውና ሲመራቸው የነበረ ቅዱስ ሚካኤልም ስለነበረ እሱ ባህረ ኤርትራን ሲከፍሉ
መና ከደመና ሲወርድላቸው፣ ውሃ ከጭኛ ሲፈልቅላቸው፣ ደመና ፀሐይን እንዳይበላቸው ደግሞ 7 ደመና ሲያዘላቸው መርሆ ማልት በደመና ወኩሎ ሌሊት በበራሳት እንደ ብርሃን ሆኖ የሚያገለግላቸው በዛ ጊዜ ቅዱስ ሚካኤል መሪያቸው እንደነበር በሌላ በኩል እንደውም ቅዱስ ሚካኤልን መጋቢ ብሉይ የብሉይ መጋቢ ቅዱስ ገብርኤል ደግሞ መጋቢ ሐዲስ ተብሎ የአዲስ ኪዳን መጋቢ ቅዱስ ገብርኤል የብሉይ ኪዳን መጋቢ ቅዱስ ሚካኤል ተብሎ ይነገርላቸዋል። እንዲያ ማለት በሚካኤል ታሪክ ገብርኤል በገብርኤል ታሪክ ሚካኤል የለም ማለት አለ። ነገር ግን አድሎ በመስጠት የሚካኤልን ለገብርኤል የገብርኤል ለሚካኤል ለምሳሌ ሰለስቱ ደቂቅን ያዳናቸው ቅዱስ ገብርኤል ነው ስንል 4ኛው የእግዚአብሔር ልጅ ይመስላል። ገብርኤል ማለት ወልደ እግዚአብሔር ስለሆነ 4ኛው የእግዚአብሔር ልጅ ይመስላል ስለዚህ ቅዱስ ገብርኤል ያለ እንጂ በሚካኤል ታሪክ ገብርኤል በገብርኤል ታሪክ ሚካኤልም ገብቶ እናገኛቸዋል ማለት እና የብሉይ ኪዳኑን ለቅዱስ ሚካኤል የአዲስ ኪዳኑን ለቅዱስ ገብርኤል ሰጥቶ ማስተማር የተለመደ ነው። ስለዚህ ማዳኑን እንኳን በጽንሰቱ እንኳን ሳይቀር ቅዱስ ገብርኤል ደስ ብሎት እንደመጣ እንደተዛዘዘ መጽሐፍ ይነግረናል ማለት ነው። መጽሐፍ ተኑ አቤት መልአኮ ብርሃናዊ ዘስሙ ገብርኤል መልአካዊ ብርሃናዊ መልአክ ቅዱስ ገብርኤል ወደ አንቺ ልኮ ሰደደ ብሎ አባ ሕርያቆስ እንደገለጸው ወንጌልም እንደነገረን ይሄ ነው። በጽንሰቱ ብቻ ሳይሆን በልደቱ ብዙ መላእክቶች እንደነበሩ ይነግረናል ማለት ነው። አሁን በጌታ መወለድ የዳነ መደበኛ ፍጡር ሰው ነው። ነገር ግን መልአኩ ቅዱስ ገብርኤል እመቤታችን አመስግኖ ጽንሰቱን ነግሮ ሲወለድ ብዙ መላእክቶች መጥተው በጌታ ልደት መላእክቶች እንደነበሩ ይነግረናል። በጌታ ሞትን በመቃብሩ ዙሪያ መላእክት እንደነበሩ ይነግረናል። ሲያርግ መላእክት እንደነበሩ ይነግረናል። ወደፊትም ዓለምን ሊያሳልፍ ሲመጣ መላእክት በቀኝና በግራ እንደሚመጡ ከብዙ መላእክቶች ጋር ይመጣ ብሎ ይነግረናል። እና በሰው ድነት በኩል ትልቅ ድርሻ ያላቸው ወይም ደግሞ ሰውን የሚያማልዱ ከእግዚአብሔር ዘንድ ምሕረት እንዲያገኝ የሚያደርጉ የሰውን ጥፋት የማይሹ እንደው አጋንንትን እንኳን ረቂቃን አጋንንትን እንኳን ከሰው ላይ ጥፋት እንዳያደርሱ የሚጠብቁ ስለሆኑ እንዳትነካ ከእግርህን ጠብቀዋል ተብሎ የተነገረላቸው እነሱ ናቸው። ወይ ደግሞ በቅዱስ ማቴዎስ ወንጌል በምዕራፍ 18 ቁጥር 10 ላይ እንደተገለጸው እንዳትነቁ ከሕፃናቱ አንድ እንዳትነቁ ተጠንቀቁ ብሎ የሰማይ መላእክቶች ወይ ደግሞ መላእክቶቻቸው እንደ መላእክቶቻቸው የሚለው ዝርዝሩ ለሕፃናት ነው። እቆ ታስተቀርጎ ለሃዱ ሚሉን ሳን ከተናናሾች አንዱ እንዳትነቁ ተጠንቀቁ ካለ በኋላ እስመ መላእክቶም ወትር በሰማያት ሬገጾ ላዊዝ በሰማያት ጠባቂዎች መላእክቶቻቸው ዘወትር የሰማይ አባቴን ፊት ያሉና ብሎ ለእያንዳንዱ ሰው እንኳን ጠባቂ መልአክ እንዳለው ተነግሮናል ማለት ነው። ለኔም ጠባቂ መልአክ አለው ላንተም አለ ለሌሎችም ለሴት ለወንድ ለትንሽ ለልጅ ለሳይ ለአማን ለመናፍሳይ እግዚአብሔር ለእያንዳንዱ ሰው ጠባቂ መልአክ እንደሰጠው ጌታችን ሲያስተምር ለእያንዳንዱ ጠባቂ መልአክ ጠባቂ መላእክቶቻቸው ዘወትር ከእግዚአብሔር ዘንድ ደርሳና ብሎ እለት እለት የምንሰራውን መልካም ስራችን መጥፎ ስራችን ከእግዚአብሔር ዘንድ እንደሚያደርሱ የሚያሳይ ነገር ያለው መሆኑ የኛ ጠባቂዎች ናቸውና ጠባቂ መልአክ ከእግዚአብሔር ተመደበልን። በአንድ በኩል እኛን ከክፉ ነገር ይጠብቁናል፣ ከውድቀት ያድኑናል። በሌላ በኩል ደግሞ እኛን በመጠበቃቸው ከእግዚአብሔር ዘንድ የሚያገኙት ዋጋ እንዳለም የሚያሳይ ነገር ነው ማለት ነው። ስለዚህ መላእክት ለሰው ልጅ ጠባቂዎች ናቸው። እሱና ያለን በሌላ መንገድ ቅዱስ ሚካኤል በተለየ ሁኔታ ምን አደረገ ካልነ ቅዱስ ሚካኤል ለሰው ልጅ ከእግዚአብሔር ዘንድ ምሕረት እስኪሰማ ድረስ ለማማለድ የሚተጋ ከእግዚአብሔር ዘንድ ምሕረት እስኪሰማ ድረስ ልመናውን የማያቋርጥ ኦ ሚካኤል ኦ መተንብል ነው የሚለው ጠባቂ ብቻ ሳይሆን ከእግዚአብሔር ዘንድ ኃጢአት ማስተስረይ ምሕረት ቸርነት ከእግዚአብሔር እስኪሰማ ድረስ ኃጢአት የማስተስረይ ስራ ከእግዚአብሔር እስኪሰማ ድረስ ልመናውን የማያቋርጥ ትጉና ርሩህ መልአክ እንደሆነ ተነግሮናል። እሱ ነው የምናውቀው። በተለየ ሁኔታ እንግዲህ ሰኔ 12 ሲያሰብ በየወሩ 12 ቀን ቅዱስ ሚካኤል ይከበራል። በየወሩ በ12 ወሩ ሁሉ የተለየ ታሪክ አለው። በ12 ወሩ ልዩ ልዩ ታሪክ ነው ያለው የምታከብረው ቤተክርስቲያን። ሰኔ 12ም በልዩ ሁኔታ የምታከብረው ቅድም እንዳልኩትኝ ሊቀ መላእክት ተብሎ የተሾመበት ቀን ቢሆንም ሰዎችን ከክፉ ነገር የመሰወርና የመጠበቅ ኃላፊነት ያለው ቢሆንም ሁለት ሰዎችን ግን በዋናነት እንዳዳነ የሚያሳይ ታሪክ አለው ማለት ነው። አንደኛውን ከሰው ሁለተኛውን ደግሞ ካጋንንት ሁለተኛዋን ፋፎሚያ የተባለችዋን ቅድስት ሴት ካጋንንት ተንኮል፣ ባህራን የተባለውን ሕፃን ከሰው ተንኮል ሰው በሰው ላይ ክፉ ነገር ስለሚያስብ ያጋንንት የተለመደ ነው። በሰው ላይ ክፋት ማሰብ ምንም ነገር አዲስ ነገር አይደለም። መንግስተ ሰማያት ከወጣ አንስቶ ሁልጊዜም
በሰው ላይ ክፋትን የሚያስብ ዲያብሎስ አለ። ስለዚህ እሱ አይደንቅም በሰው ልጅ ላይ ጥፋት ቢያስብ ማለት ነው። ሰው ግን በሰው ላይ ጥፋት ሲያስብ ደግሞ አሁንም ዲያብሎስ አድሮበት የዲያብሎስ የግብ ልጅ ሆና ሰውን ሰው ሊያጠፋው ሲፈልገው እናያለን። ሁለቱም ግን በቅዱስ ሚካኤል አማካኝነት የተደረገበት ቀን ነው ማለት ነው። በአፎምያ ላይ የደረሰውን የዲያብሎስን ከንቱ ሙከራ ወይም ደግሞ መግባሯን እንድተው ጾሟን፣ ጸሎቷን፣ ብጻቷን እንድታፈርስ ጾምሽ፣ ጸሎትሽ በቅቶሻል፣ ወደ እግዚአብሔር አድርጎልሻል፣ ከዚህ በኋላ ይበቃሻል፣ ከዚህ በኋላ አንቺ ባላግተሽ ልጅ ውለጂ፣ ቤትም ስሪ፣ ይልቁንም አንቺ ልጅ ካልወለድሽ መልካም ነገር በማስመሰል የሚገርማችሁ ዲያብሎስ በቀጥታ ሰውን ጾም አትጾሙ፣ ጸሎት አትጸልዩ ብሎ ለመምከር ሞራል አይኖረውም፣ የሚቀበለውም አይኖርም። ነገር ግን እስካሁን የጾምሽው እስካሁን የጸለይሽው ተቀባይነት አግኝቷል። ከዚህ በኋላ ደግሞ እንግዲህ ሌላ ተጨማሪ ነገር ልጅ መውለድ አለብሽ፣ ባል ማግባት አለብሽ፣ ቤት መስራት አለብሽ። እንዳንቺ ያሉ ሰዎች እግዚአብሔር ጋር ሲገናኙ የነበረ ልጅ አላቸው፣ ሚስት አላቸው። ሙሴን ጠቅሶ ሙሴ ሚስት ነበረው፣ ልጅም ነበረው። ከእግዚአብሔር ጋር መነጋገር አልከለከለውም። በጎ ነገር ይጠቅሳል። ዲያብሎስ መጥቀስ በጣም ነው የሚችለው፣ ያውቃል። በጌታችን ጠቅሶበታል እንኳን በቅዱሳን ማለት እና ስለዚህ ይሄን ሲጠቅስላት አይ ይሄማ ትልቅ ምክር ነው፣ እውነት ነው። ሚካኤል ይቅርታ ሙሴ ከእግዚአብሔር ጋር ሲነጋገር ልጅ መውለዱ ሚስት ማግባት አልከለከለውም። እኔም ባል ባገባ ልጅ ወልድ እግዚአብሔር ከኔ ጋር ሊኖር ይችላል ብላ ሳትታለል ጾምና ጸሎቷን ለመተውም ሳታስብ ይልቁንም ዲያብሎስ የመከራት ምክር ከንቱ መሆኑን አስባ እኔ ባል ነበረ ባሌ ሞቷል፣ ከዚህ በኋላ ለሁለተኛ ወንድ ላገባ አልችልም፣ እንዲያት መጻፍም የለ ከየት አገኘው አንተ ሲያዩ መልካም ነህ፣ አለባበስም የታላቅ የመነኮሳትን የአባቶቻችን አለባበስ ለብሰሃል፣ ንግግር ግን ትክክል አይደለም፣ ከየት አገኘው ሁለተኛ አንድ ሴት ሁለት ባል ታግባ የሚል ከየት አገኘው ብላ ጥቅሱን በጥቅስ ወይም ደግሞ እንደውም አንተ እስኪና እውነተኛ ሰው ከሆን የሚካኤልን ስላምጣልና ተሳለመው ስለው ዲያብሎስን በዚህ መንገድ የዲያብሎስን ሴራ ያውቁበት የተረዳችበት አጋጣሚ አለ። በሌላ መንገድ እንደገና አሁንም በተለየ መንገድ ደግሞ አሁን ሚካኤል ብሎ መጥቶ ወደሷ ሲያነጋግራት ስታውቅበት ዲያብሎስ አንቆ አፎምያን እንደው እንዳልነበረች ያደርጋታለሁ ብሎ በቅናትና በቁጣ ሲነሳሳባት ዲያብሎስ በሚካኤል ተይዞ ተጨንቆ አፍሮ ተዋርዶ የአፎምያ ጸሎት የእግዚአብሔር ቸርነት የቅዱስ ሚካኤል ተራዳይነት ዲያብሎስን እንዳዋረደውና እንዳሳፈረው የምናይበት ሰኔ 12 ቀን የታላቋ ሴት የአፎምያ ጸሎት በእግዚአብሔር ዘንድ ተሰምቶ በቅዱስ ሚካኤል ረዳትነት በእግዚአብሔር ቸርነት ድል እንደሆነ የምናይበት ታሪክ ነው ያለ። ያ ማለት በከንቱ ጸሎት እንደማይቀር ጸሎትን ልመናን እግዚአብሔር ሰምቶ መላእክትን ልኮ ከዲያብሎስ ትንኮላና ሽንገላ የሚያድን መሆኑን የምናይበት ቀንና ያየንበት ቀን ነው ማለት ነው። ስለዚህ አፎምያን ያዳነበት ቀን ነው በሌላ መንገድ በአንዱ ታሪክ። በሌላ መንገድ ደግሞ ሁለተኛውና ባህራን የተባለውንም ልጅ ቅዱስ ሚካኤል እንግዲህ ባህራን የስሙ ትርጉም ሳይቀር ብዙን ታሪኩን እሱን አልተርከውም። ባህራን ከባህር የተገኘ ነው፣ ወርቁ የተገኘ ነገር ግን ባህር እንዴት ወደቀ የሚለውን ታሪኩ በድርሳነ ሚካኤል ተጽፎ ያለ በመሆኑ ሰኔ 12 ቀን የሚከበርና ሰኔ ገብቶ እስኪያበቃ ድረስ ድርሳነ ሚካኤል የሚያነቡ ሰዎች የሚያነቡት በድርሳነ ሚካኤል ተጽፎ ያለ ስለሆነ እሱን አንብቦ መረዳት ትልቅ ነገር ነው የሚሆነው። ነገር ግን እግዚአብሔር ካከበራቸው ሰዎች የተወለደ ሕፃን በጎረቤት ደግሞ ክፉ አድራጊ እና ጨካኝ ራይ የሌለው ሰው እሱን እንዲሁ ተበቅሎት እንደነበረና እግዚአብሔር ደግሞ ለሕፃኑ የሀብታሙን ቤት ሊያወርሰው ፈልጎ እንደነበረ በዛ አጋጣሚ ይህን ታሪክ ለመቃወምና ለማስቀረት ባለሀብቱ ወይ ደግሞ ጎረቤታቸው ክፉ ባለሀብት ያልኩት ባለጸጋ ያልኩት ከንቱ ደግሞ እንዳልቻለ እግዚአብሔር የፈቀደው ነገር እንደሆነ የዝሞ እግዚአብሔርን ባለማወቅ ሀብት ሲያጎሰብስ የነበረ ሰው ባህራንን ሊያጠፋ ሊያስገድልም ብዙ ነገር የጣረ መጨረሻ ላይ ግን እግዚአብሔር በቸርነቱ ባህራን በሰውጆ ቤት ገብቶ የሰውጆውን ሀብት የወረሰ መጨረሻ ላይም ያ ባለሀብት
በባህራን ቁጥጥር ስር የነበረና የቅዱስ ሚካኤል ቤተክርስቲያን ጠባቂ ዘበኛ ሆኖ እንደኖረ እግዚአብሔርም ያን ሰው በሀብቱ እንደገና ይቅርታ አምጦለት የቅዱስ ሚካኤል ቤት ጠባቂ እንደሆነና ባህራን የእግዚአብሔር ሀብታሙን ልጅ አግብቶ የሞት ደብዳቤ እንኳን በቅዱስ ሚካኤል አማካኝነት ተደምሶለት እንዲገደል ጽፎት የነበረው ደብዳቤ ልጅ እንዲያገባት በሀብቴ በንብረቴ በቤትም በውጭም ያለው እንዲያዝበት ብሎ ሚካኤል የሞቱን ደብዳቤ ቀይሮ የህይወት አድርጎለት የሀብታሙን ቤት ባህራን የወረሰበት እንደገና ባህራን የወረሰው ባለሀብት ደግሞ በባህራን ስር ሆኖ የሚካኤል ቤተክርስቲያን ሲጠብቅና እንደው ሲያገለግል እንደኖረ የሚያሳይ ትልቅ ቸርነት የተደረገበት ነገር ነው። እግዚአብሔር ሲምር ያስተምር ነውና ያን ከንቱ ዛቻውን ከንቱ ጥፋቱን ትዕቢቱን ክፋቱን ወጥቶ እግዚአብሔር ቸርነት አምኖ ቤተ እግዚአብሔር ሲያገለግል ለባህራን ከተደረገለት ቸርነት ለዚያ ለባለጸጋው የተደረገለት ቸርነት የበለጠ እንደሆነ የሚያሳይ ነው የሚሆነው። ባህራን ቢሞት ያ ባለጸጋ ቢያስገድለው በነፍሱ ሊሞት አይችልም ነበረ። ያ ባለጸጋ ግን በስጋውም የከበሩ መስለው በነፍሱ የበለጠ ጥፋት ይገጥመው ስለነበረ ከባህራን ምረትና ከባህራን እገዛ ይልቅ ለሚካኤል ያደረገው ለባለጸጋው ያደረገው እርዳታና ቸርነት የበለጠ እንደሆነ ለሚሰማኝ ማለት ነው። ምክንያቱም የሚካኤል ቤተክርስቲያን ጠባቂ እንዲሆን አድርጎ ባለጸጋውም ታድጎታል የሚል አስተምሮ ነው ያለን ማለት ነው። እኛውን ባህራን አዳነው ብቻ አይደለም ባለጸጋውን ማድኖታል። ለምን ከሲኦል ጥፋት አድኖታልና የዘላለም ሞት ከሚደርስበት ከዚህ ጥፋት አድኖት የቤተክርስቲያን ጠባቂ አድርጎታል። ይሄ ይቅርታ ነው። የቤተክርስቲያን ጠባቂ ሞት እግዚአብሔር ይቅርታ ሲያደርግ ስለሆነ ማለት ነው። እና አንደኛ ለባህራን፣ ሁለተኛ ለባለሀብቱ፣ ሶስተኛ ለአፎሚያ እንግዲህ እግዚአብሔር መልአኩን ልኮ ምሕረት ያድርበትና ወደ ቤቱ የጠራበት ቀን እንደሆነ ነው የምናስበው። እሱ ነው የምናስታውሰው ማለት ነው። ስለዚህ ሶስት ሰዎች ናቸው። አንደኛ ባህራን፣ ሁለተኛ ባለሀብቱ፣ ሶስተኛ አፎሚያ። እነሱ ሰዎች ድነት ተደርጎላቸዋል። በእነዚህ ታሪክ ነው ብዙ ሰዎች ከጥፋት ድነዋል ማለት ነው። ዛሬ ሁሉ ክፉ አድራጊዎች እግዚአብሔር ያየኛል፣ መልአኩ ይቃወመኛል፣ እግዚአብሔር አይወደውም ማለት የአፎሚያን ታሪክ በማየት የባህራን ታሪክ በመመልከት የባለጸጋውና ታሪክ በመመልከት ሰዎቹ ከጥፋት እንዲኑ ይሆናሉ። ዛሬም ያድናል ማለት ነው። ዛሬም ይሄን ነገር ታሪክ የሚያነም ሰው ይድንበታል የሚል ነገር ነው ያለው። እግዚአብሔር ይስጥልን። ሶስተኛ ጥያቄ በሀገራችን አንዳንድ ሰዎች የሚካሄድ ሲደርስ ጥቁር በግ፣ ጥቁር ፍየል እንዲሁም ጥቋቁር ነገሮች ሁሉ በዛፉ ውስጥ በስማ ዶሮ እየፈለጉ በዛፉ አርደው ይጥላሉ፣ በባህር ላይ ይጥላሉ። ሁሉም ደግሞ እንዲሁ ተመሳሳይ እንደዚህ እንኳን የከፋ ባይሆንም ኑግና ቆሎ እያዘጋጁ እኔ ሚካኤል ሲደርስ በዓሉን አንዳንድ ምዕመናን ያከብራሉና ይሄ ሁሉ ነገር ለቤተክርስቲያን አስተምሮ እንዴት ይታያል የሚለውን የኔታ በህይወት ያብራሩልኝ። ጥሩ ነው። እኔ አሁን እያሰብኩት ነበር ጥቁር ዶሮ፣ ጥቁር በግ፣ ጥቁር ፍየል የሚለውን ስሰማ ለካን ጥቁር ኑግም እዛ ጋር እንግዲህ ማለት ጥቁር ኑግም ጥቁር ስለሆነ እያሰብኩት ነበረ። ጥቁር ነገር ያስፈልጋል ማለት በዚያ በመናን ዘንድ እንደ ማለት ምን እንደው ነው በመናን ብዬ ባልጠራቸውም እንደ አይን ልማድ ባላቸው ኑጉም ጥቁር ስለሆነ የሚያዘጋጁት ማለት ነው። ስነ ፍጥረት በራሱ ንጹህ ነው። ስነ ፍጥረት በራሱ ኃጢአት አይደለም ጽድቅም አይደለም። በቃ ለራሱ ኃጢአትም ጽድቅም ሆኖ ሊቆጠር አይችልም። ነገር እንዳጠቃቀሙ ጽድቅም ኃጢአትም የሚያደርጉ ተጠቃሚ ነው ማለት ነው። አዎ በግም ምን በለው ፍየል ምን በለው ዶሮ ምን በለው ራሱ ጽድቅም አይደለም ኃጢአትም አይደለም። አጠቃቀሙ ግን ተጠቃሚዎች ለጽድቅም ለኃጢአትም ለሞትም ለህይወትም ሊያደርጉ ይችላሉ። ያ ማለት ፍየልን በባላም ሰው አርዶ መብላት በጣም የሚያስጠይቀው ነገር የለም። በግንም በተመሳሳይ ዶሮም በተመሳሳይ ጥቁርም ማረድነ ነጭም ማረድነ ዳንግሌም ማረድነ በዋናው ነገር ለመብላት ብቻ እንዲሆንና ከአምልኮት ነፃ የሆነ አመጋገብ እንዲሆን ነው የሚፈለገው እንጂ ጥቁር ሆኑ ነጭም ሆኑ ዳንግሌም ሆኑ ምንም አይነት የሚያመጣው ለውጥ የለውም። በባለ ሃምሳው እንዲያደረግነው ዛሬ አሁን ሰኔ ጾም ነው። በሰኔ ጾም ደግሞ ይሄን ማድረግ የትኛውም ጥቁርም ይሁን ነጭም ይሁን ደግሞ አርዶ መላትም አምልኮ እንኳን ባይፈጽምበት አጎባል አምልኮ እንኳን ባይፈጽምበት ማለት ነው። አሁን ሁለት ነገር ተጥሷል። አንደኛው ጾም ሐዋርያት ነው። ሁለተኛው ደግሞ አምልኮ ተፈጽሞበታል ማለት ምናልባት አልፎ አልፎ ሰኔ ጾም እስከ ሰኔ 20 ሊያልፍ ይችላል። እንደዚህ በየአርጉና በየወሩዱ
በዲሜጥሮስ ቀመር ሰኔ ጾም ሐዋርያት ተውሳኩ 29 አይደል? 29ን እና ወደ የነነዌን ያርጉ ባጃ ሐመር ያርግ 21 ስንደምር የሚደርሰው ወደ 50 ምናምን ይደርሳል። ያንን 30ውን ስንገጥ 20 ይሆናል። 20 ድረስ ሊወጣ ይችላል ማለት ነው። 20 ድረስ ሊወጣ ማን ጾመ ሐዋርያት። በዛን ጊዜ ጾመ ሐዋርያት እስከ ሰኔ ደረሰ ማለት ሰኔ ሚካኤል ባለ 50 ላይ ዋለ ማለት ነው። በዛን ጊዜ አርብ ሊበላ ይችላል። በዚህ ጊዜ መብላት ምንም ነገር የተነቀፈ የተከለከለ አለ። ምክንያቱም ባለ 50 እስከ ሰኔ 20 ስላደረገ ስለወጣ ማለት ነው። ጾም ከገባ በኋላ በዚህ ዓመት አሁን ሰኔ 1 ማለት እንግዲህ ጾመ ሐዋርያት የተጀመረበት ነው። አዎ ሰኔ 1 ሰኔ 2 የተጀመረበት ነው። እንዲያ ማለት በዚህ ዓመት ጾሙ ሰኔ 12 ጾም ነው። አርዶ መብላት ማለት በዓላትን በዓል ስለሆነ ብቻ አይታረድም። በበዓላት ደረጃ ከስቅለት በላይ በዓል የለም። ከዘጠኙ አበይት በዓላት አንዱ ስቅለት ነው። ድነት የተገደረገበት፣ ነፍሳት የዳኑበት፣ ሲኦል የተዘጋበት፣ ገነት የተከፈተበት፣ የሰው ልጅ ልጅነት ያገኘበት፣ አዳም ከነ ልዩ የዳነበት፣ ዲያብሎስ ከነ ሰራዊቱ የተዋረደበት ቀን ማለት የቤተክርስቲያኗ ልደት ትልቁ በዓል ስቅለት ነው። ያኔ ራሱ አይደለም ማረድ ይቅርና ቆሎ እንኳን ብላ ጾም ነው። ሲሰገድ፣ ሲጾም፣ ሲጸልይ፣ ሲነበብ የቻሉት አክፍለው እስከ እሑድ የሚቆዩበት ነው ማለት። ግን በዓል ከምግብ ጋር ብቻ ተያይዞ መታሰብ የለበትም። እንደ አከባበሩ ነው። የስቅለት የምናከብረውና የትንሳኤ የምናከብረው ልዩ ነው። የስቅለትን በስግደትና በጾም እናከብረዋለን፣ የትንሳኤን ደግሞ በመብላት እናከብረዋለን ማለት። ስለዚህ የትንሳኤ የሚጾም የለም፣ የስቅለት የሚበላ የለም። ሰኔ ሚካኤል ከስቅለት አይበልጥም። ለምን ነው ጾም ሽረ የምናርደው ማለት? ስለዚህ የተለየ አምልኮት አለ የሚል ድምዳሜ እንድናስብና እንድንል ያስገድድናል ማለት። ይሄ ደግሞ ቤተክርስቲያኒቱ በዓላትን የምታከብርበት የራሷ ለዛ፣ የራሷ ባህል፣ የራሷ ትውፊት ስላለ ሆሳዕናን የምታከብርበት ከስቅለት ይለያል ማለት። ሆሳዕናን ዘንባባ ይዘን ቤተ እግዚአብሔር አራቱ ማዕዘን ወንጌል እየተነበበ እናከብረው እንችላለን ማለት ነው። ስቅለትን ደግሞ እየሰገድን እናከብረው እንችላለን ማለት ነው። ትንሣኤን እየበላን እናከብረው እንችላለን ማለት ነው። ጥምቀትን ወደ ባህር ወርደን ታቦት ይዘን ወጥተን እናከብረዋለን ማለት ነው። የስቅለትን ታቦት አንወጣም። የልደት ዕለት በተመሳሳይ እናከብርበት ያከበር ሁኔታ አለ። ስለዚህ በዓላት እንደ ትውፊታቸው፣ እንደ አከባበራቸው፣ እንደ ስርዓታቸው ሲከበሩ ነው በረከት የሚያገኝ እንጂ በዓል ስለሆነ ብቻ ሚካኤል አረጀ ነው የማከብረው የሚል ነገር አይኖርም፣ የለም፣ አልተጻፈም ነው አልተጻፈም። ምናልባት ይሄ እንዴት መጣ የሚለው ነገር ደግሞ ስናይ የሰኔ ሚካኤል አከባበሩ ጥንተ ታሪኩን ስናስበው ከክርስቶስ ልደት በፊት ሳይቀር አከባበሩ የተጀመረበት በቤተክርስቲያን የተጀመረበት ከ318 ዓመት በኋላ በአራተኛው ክፍለ ዘመን የተጀመረው ክፍለ ዘመን የተጀመረው በሊቀ ጳጳሱ ለእስክንድሮስ አማካኝነት ነው በዓል መከበር የተጀመረ ሰኔ ሚካኤል ማለት ነው። ከዛ ቤት ግን ከክርስቶስ ልደት በፊት በእስክንድሪያ ውስጥ በጥሪሞስ የተባለው ንጉስ የሱ ልጅ ንግስትና አክሎጵጥራ የተባለችዋ ጣዖት አቁማ ለጣዖት ስታሰግድ ህዝቡን ስታሰስት ጣዖት ስታስመልክ የኖረችበት ቦታ እስክንድሪያ ላይ አንድ ትልቅ ታሪክ የስተት ታሪክ እንደነበረ መዛግብት ያስረዳል ማለት ነው። ያ አምልኮ ጣዖት በእስክንድሪያ ተስፋፍቶ እንዳውም የጣዖቱን ስም ዙሃል ተብሎ ስም ተሰጥቶት የኮከብ ስም ነው። በኮከቡ አምሳል ጣዖት ተሰርቶ የብረት ነው የሚለው የብረት ምስል ተሰርቶ በጣም ታላቅና ግሩም አስደናቂ የሆነ ጣዖት ተሰርቶ አስደናቂ ማለት በክፋቱ በጥፋቱ ሰው አድንቆ አክብሮ የሚሰግለት የሚበረከክለት አምልኮ ጣዖት ሲፈጸምበት የነበረ በንግስቱ አማካኝነት ለብዙ ዘመን ታሪክን ሲዘግበው እንደኖረና ተግባርም ሲፈጸም እንደኖረ የሚያስረዳ ታሪክ አለ። ከዛ በኋላ ነው ከክርስቶስ ልደት በኋላ እንኳን 300 ዓመት አልፎ በአራተኛው መቶ ክፍለ ዘመን ሊቁ እለእስክንድሮስ ንጉሱም ቆስጠንጢኖስ በነገሰበት ዘመን እስከዛ ባለው በእስክንድራ ወደ 18 ሊቃነ ጳጳሳት
የጵጵስና ማዕረግ ይዘው ቤተክርስቲያኒቱ አገልግለዋል። እስከዚያ ድረስ ያን የአምልኮ ጣዖት ማስቆም ሳይችሉ ሊቁ ለእስክንድሮስ አምልኮ ጣዖት እንዲቆም ፈለገ። ንጉሱ ለእስክንድሮስ ቅን ሰው ስለነበረ ማለት ይህን ጥያቄ ለህዝቡ አቀረበላቸው። ይሄ አምልኮ ጣዖት በሀገራችን መጥፋት አለበት፣ እግዚአብሔር ይመለክ፣ እግዚአብሔር ይንገስ፣ ጣዖት ይጥፋ፣ የሚጠቅመው ነገር የሌለው ይልቁንም ለሚያመልኩ ሰዎች ለጥፋትና ለውርደት ከዲያብሎስ ጋር ማኖር የሚችል ነው፣ ክራሽ የሚነካ ነው ብሎ ሲነግራቸው ህዝቡ እንኳን ለጊዜው ደስተኛ አልነበሩም ማለት ነው። ምክንያቱም ፍቅረ ጣዖት አድሮባቸው ነበረ። ይልቁን ፍቅረ ጣዖት ያደረባቸው እስካሁን ድረስ ወደ 18 ጳጳሳት ተነስተዋል። ይህን አምልኮ እንድንተው አላስገድዱንም። ለምን ነው ይህን ታስገድደን ብለው ጠይቀውታል ጳጳሱን። ነገር ግን ለጊዜው የተወው ቢመስል እንኳን መልሶ መላልሶ አምልኮ ጣዖት የረከሰና የቆሸሸ መሆኑን አስረድቶ አምልኮ ተዚያር የበለጠ መሆኑን ከነገራቸው በኋላ እኛ ከልምዳችን እንዴት እናደርጋለን? እስካሁን ድረስ ለዚህ የምናቀርበው መስዋዕት አለ፣ የምንሰዋው መስዋዕት አለ። ብዙ ላሞችን፣ ብዙ ኮርማዎችን፣ ብዙ ፍየሎችን፣ ብዙ በጎችን እንሰዋለን፣ እናርዳለን። ስለዚህ ይሄን ልማዳች ሲቀርብን እንዴት ነው የምናደርገው ብለው ለጳጳሱ ነገሩ። ጳጳሱም አይ እግዚአብሔር በበግ መስዋዕትና በፍየል መስዋዕት በላም ስጋ ለሚደሰተው ይሄን የምታሩትን ይሄን የምታዘጋጁትን ዝግጅት ለተራቡት ሰዎች፣ ለተጠሙት ሰዎች፣ ለደከሙት ሰዎች፣ ለአካላቸው ለጎደለ እጅግላቸው ላጡ ለተራቡት ለተጠሙት ስጧቸው፣ እግዚአብሔር በዚህ ነው የሚደሰት ብሎ ለነሱ በግልጽ አስተምሯቸዋል። ከዛ በኋላ ባለው እንግዲህ እናንተ ሰኔ 12 ታከብሩት የነበረው በዓል በጣዖቱ ቦታ ላይ የቅዱስ ሚካኤል ቤተክርስቲያን ይሰራል። እናንተም ወደ ጣዖቱ ተገሰግሱበት በነበረው ቀን እና ቦታ የቅዱስ ሚካኤል ቤተክርስቲያን ሲሰራ ታሪክ ተቀይሮ ወደ ጣዖት መዳሽ ትታችሁ ወደ ቅዱስ ሚካኤል ቤተክርስቲያን ትሄዳላችሁ። ጣዖት ማክበራችሁ ትታችሁ የቅዱስ ሚካኤል በዓል ታከብራላችሁ። ዕለቱም ሰኔ 12 ነው። የሚከበረው ቅዱስ ሚካኤል ነው። ቦታውም የጣዖት ቦታ የነበረው የቤተክርስቲያን ቦታ ሆኗ ብሎ አዋጁን በአዋጅ ቀይሮ ወደ አምልኮ ጣዖት ይገሰግሱ የነበሩትን ወደ አምልኮተ እግዚአብሔር ቅዱስ ሚካኤል ለማክበር እንዲመጡ ጣዖት ለማክበር ይሄዱ ነበር። የጣዖት በዓል ለማክበር ሲገሰግሱ የነበሩትን ከዚህ በኋላ የቅዱስ ሚካኤል በዓል ታከብራላችሁ ብሎ ታሪኩን በታሪክ ለውጦ እንዲያከብሩ ሲያስችላቸው ይህ ታሪክ ያው እስክንድርያ በተባለ ቦታ ላይ በእስክንድሮስ አማካኝነት አምልኮ ጣዖት እንደቆመና የቅዱስ ሚካኤል ቤተክርስቲያን እንደሰራ በዛ ላይ ምናን የቅዱስ ሚካኤል ማክበር እንደጀመሩ ሲነግረን፣ በአንጻሩ ግን የርዝራዥ ሆኖ ይሄ ታሪክም ሲያደርጉት የነበረ ለጣዖት ሲያደርጉት የነበረ ውስጥ ለውስጥ በትንሹም ቢሆን እስካሁን ድረስ ታሪኩን ሳያውቁት ለምን እንደሚያደርጉት ሳያውቁት ምናን የሚያደርጉት ነገር ይኖራል። ይሄ ማለት እንደ ቀለል አድርጌ ንጉና ቆሎን ማለት ነው። ንጉና ቆሎ በርግጥ ይሄ አሁን የሚያደርጉት ሰዎች አምልኮ ይፈጽሙታል ይሁን ላይፈጽሙት ይችላል፣ አያውቁትም። እንደው አንድ አምልኮ አድርገው ሊያደርጉት አብዛኞቹ ማለት ነው። አብዛኞቹ ቆሎ የሚበሉት ሁሉ የሚያዘጋጁት እንደበላ አድርገው በሱ የሚያዘጋጁ ይኖራል። ይሄ ምን ነገር ከአምልኮ ጋር ሊያገናኙ ይችላሉ። ታሪኩ ግን ያኔ ለጣዖቱ ሲቀርብ የነበረው ውስጥ ለውስጥ ይዘውት እንደመጡ ምናምን ያኔ የለመዱ ሰዎች እስካሁን ድረስ እንዳቆዩትና አሁን ደግሞ በትውፊት ይዘውት እንደቆዩ ነው የሚያመለክተው። በዚያን ጊዜ የተባለው ግን ዛሬ በገጠሩም አሁን በሰኔ ሚካኤል ዕለት ሁሉም ይመናል ዝክር ይዘው ቆሎ ይዘው ጠላውን ይዘው እንጀራውን ይዘው እንዳቅማቸው ዝክር ነው ይዘው እናያቸው ማለት ነው። ይሄ ትክክል ነው፣ ሊደረግ የሚገባ ነገር ነው። ቤተክርስቲያን ሄዶ የቅዱስ ሚካኤልን በዓል ከነዳያን ጋራ ከተራቡት ጋራ ከተጠሙት ጋራ ማክበር ይሄ ትልቅ ነገር ነው። በአንጻሩ ግን በግ ማረድ፣ ፍየል ማረድ አብሶም ደግሞ ባህር ወርዶ ወሶ መጣል አምልኮ ጣዖት ዛሬ ድረስ አለ ብሎ መመስከር ወይ ደግሞ እኛ የምናከብረው ሚካኤልን ሳይሆን ጣዖት ነው ወይ ደግሞ አምልኮተ እግዚአብሔር ሳይሆን አምልኮተ ሰይጣን ብሎ መመስከር ነው የሚሆነው። ቤተክርስቲያኒቱ አታስተምር፣ ትክክለኛ አስተምሮም አለ አይደለም። በጾም ወቅት ይቅርና በቅድም እንዳልኩኝ ባላምሳው እንኳን እስከ ሰኔ 20 የሚወጣበት አጋጣሚ ቢኖር የሚታረደው የተራቡት ሊበሉት፣ የታረዙት የተጠሙት የተቸገሩት ሊሳተፉበት እንጂ ወስዶ ከወንዝ የሚጣል አምልኮተ ጣዖት የሚፈጸምበት መርጦ ጥቁር ማረድ፣ ነጭ ማረድ፣ ዳንግሌ ማረድ ሳይሆን የተገኘው ሊያርድ ይችላል። እሱ በባላምሳው ማለት ነው። ባላምሳው ከኋላ አበላሉም ትክክለኛ ዝክር ሊሆን እንጂ አምልኮ ጣዖት ሊፈጸምበት የማይገባ መጥፎና ሕግ እግዚአብሔር ያልጠበቀ ስርዓት መሆኑን ምዕመናን ሊያውቁትና ሊረዱ የሚገባ ጉዳይ ነው። ስህተቱነቱን በዚህ መንገድ ከተረዳ ነው ምዕመናን ክርስቲያኖች ካወቁትና ከተረዱ ይሄ አምልኮ ጣዖት ነው፣ ትክክል አለም ከድሮ የቀረ ነው ወይ ደግሞ አምልኮ ጣዖትን ሲፈጽሙ የቆዩ ሰዎች ሲያደርጉት የነበረ ነው። እኛ አምልኮተ እግዚአብሔር የሚፈጽም የእግዚአብሔር ልጆች በእግዚአብሔር ቤት ላይ
በእግዚአብሔር መስዋዕት ላይ አምልኮ ጣዖት የማንጨምር በሰውነታቸው ሰውነታቸው ራሱ እኮ የእግዚአብሔር ማደሪያ እኮ ነው፣ የእግዚአብሔር መቅደስ እኮ ነው። በዚህ ላይ ጣዖት ውሽማን አንይዝ ብለው አሽቀንጥሮ የሚጥሉትና በአግባቡ የሚያደርጉት ቆሎውና ኑጉ ጾምን ስለማያሽር ነገር ግን ብንበላው ምንም አይነት ነገር ከአምልኮ ጋር ካልተገናኘ ምንም እጸት እንደሌለው ላረጋግጥላችሁ እወዳለሁ። አምልኮት ጋር የማይገናኝ ነው። ኑግ ልንበላው ቆሎም ልንበላው ማንኛውም እህል ለኛ ነው። እንስሳት ሳይቀር ለመላቸው የተፈቀዱ ለኛ ናቸው። ነገር ግን መቼ ነው የምንበላቸው፣ መቼ ነው የምናርዳቸው፣ መቼ ነው የምንጠቀማቸው የሚለው ግን ጊዜ ሊታወቅና የታወቀ የታዘቀ ስላለ በዛ መንገድ እንዲሆን ምን ነገር ነው ያለኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። መጋቢ ሃይማኖት ተከለ በቦታው ተገኝተው ለሰጡን ምላሽና ለሰጡን ማብራሪያ በሚዲያው ስም ከልብ አመሰግናለሁ። ጥያቄው ጨርሻለሁ። እንግዲህ ውድ ተመልካቾቻችን በፈለገ ሊቃውንት የሐዲሳትና የፍትሐ ነገሥት ጉባኤ መምህር ሁኔታ ፍሬሕይወት በቀለ በመካከላችን ተገኝተው ስለ ቅዱስ ሚካኤል ካደረገው አስተዋጽኦ ሰፊ ምላሽና ማብራሪያ ሰጥተውናል። ከዛሬ በፊት ለ20 ዓመታት ተተኪ መምህራን ሲያፈሩልን የቆዩ ታላቅ አባት ናቸውና ከዚህ በበለጠ ደግሞ የሚያስተምሩበትን የሚመክሩበትን የሚገስጹበትን ዕድሜና ጤና እግዚአብሔር ይስጥልን ከልብ እየተመኘው ጥያቄን ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል